ብዙ ሰዎች እንዴት ማሸነፍ እንዳለባቸው ዛሬ ግን እኔ እንዴት መሸነፍ እንዳለባቸው ነግራችሁ መውደቅ የአሸናፊነት መጀመሪያ በሚል ርዕስ ዛሬ ነግራችሁ መውደቅ የአሸናፊነት መጀመሪያ ስንል በመጀመሪያ ደረጃ መውደቅ ምን ማለት ነው? መውደቅ ማለት አንድ ሰው በአንድ ነገር ላይ ሳይሳካለት በህይወት ሊሆን ይችላል፣ በስራ አጋጣሚ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በተለያዩ አጋጣሚ ያ ሰው ሀሳቡ ባሰበው መንገድ ሳይራመድለት ሲቀር ያ ሰው ወደቀ እንላለን። ነጥቡ እሱ ጋር መውደቁ ሳይሆን ከዚህ በኋላ ከወደቀ በኋላ ተነስቷል ወይስ አልተነሳም የሚለው ነገር ነው። እኔ ዛሬ እዚህ ጋር በሙሉ አፍ መውደቅ የአሸናፊነት መጀመሪያ ነው እንድል ያደረገኝ አንድ ጥናት አለ። ያ ጥናት ዓለማችን ላይ የምናውቃቸው ታላላቅ ሰዎች 97% የሚሆኑት ትናንታቸው የተሻለ ነበረ። ደህና ቤተሰብ በሚባለው ደግሞ ኢኮኖሚያቸው ሊሆን ይችላል ብዙ ነገራቸው በተስተካከለ ቤተሰብ አደረገት ነው። ለዚህ ምሳሌ ብያነሳው እዚህ ጋር ሁላችሁ ኳስ ላታዩ ትችላላችሁ። ነገር ግን ክርስቲያኖ ሮናልዶ ማያውቅ የለም። ክርስቲያኖ ሮናልዶ ከልጅነቱ ጀምሮ እናቱ መንገድ ጠርጋ ያሳደገችው ሰው መንገድ ጠርጋ አሳደገው። እሱ ደግሞ ትምህርት ላይ ይሄን ያክል ተስፋ ያለው ተማሪ ነበር። ያ ነገር ሳይበግረው ድህነቱ ትምህርት ላይ የሌለው ተስፋ ሁሉም ነገር ሳይበግረው ህልሙን ለማሳካት እዚህ ጋር ለመድረስ ብዙ መንገድ ተጓዟል። ብዙ አይቷል፣ ብዙ ተሰቃይቷል። ዓላማውን ብሎ ደግሞ እዚህ ደርሷል። አሁን ላይ ከምናውቃቸው ቢሊየነሮች ተርታ የሚሰለፈው አንዱ ሮናልዶ። በመቀጠል ደግሞ ሀገራችን ላይ እና የምናውቃቸው ሰዎች ሁላችንም በስማርትፎናችን ስክሮል ማድረግ የለም። ቲክቶክ ላይ በምናውቀው ኮሜዲያን እሸቱ መለሰ የሚባል ሰው አለ። ኮሜዲያን እሸቱ መለሰ ኢትዮጵያ ውስጥ ተወልዶ ያደገ ሰው ሲሆን አዲስ አበባ ዩኒቨርሲቲ እድል አግኝቶ አዲስ አበባ ዩኒቨርሲቲ ተምሮ እንደጨረሰ ግን ህይወት እንዳሰበው ሊቀጥልለት አልቻለም። እንደ ማንኛውም ሰው ስራ ተቀጥሮ ለመስራት ግን አልቻለም። ስራ ባጣ ጊዜ ብዙ ስራዎችን ሞክሯል። አስተናጋጅነት ከዚህ በፊት ያውቁኛል በኮሜዲ ሊሆን ይችላል ነው በሌሎች ነገሮች ያውቁኛል የሚላቸው ሰዎችን ሳይፈራ አንገቱን ሳይደፋ አላማዬ ብሎ ብዙ ነገር ብሎ ገራጅና አስተናጋጅነት ሰርቷል። አሁን ላይ በጣም ትልቅ ደረጃ ሁላችንም እናውቀው በዩቲዩብ በጣም ትልቅ ደረጃ ላይ ደርሶ እየሰራ ነው። ሶስተኛው ደግሞ ላነሳላችሁ ያሰብኳት ሴት ናት፣ ወጣት ናት። የኮፊ ሾፕ ባለቤት ናት አሁን ላይ እና የእሷ የወጣ ታሪክ ነው። ከ12ኛ ክፍል እንደጨረሰች ነበር ወደ ስራ የገባችው እና በ500 ሺህ ብር ብድር ነበር ስራ ነው የጀመረችው። ነገር ግን በ500 ሺህ ብር ብድር የጀመረችው ስራ በ4 ወር ነበር የተወሰነው ማለት ነው። ያንን ኪሳራ አልፋ ሁሉም ነገር ተቋቁማ ዛሬ ደርሳለች። የሆነ ጊዜ አንድ ጋዜጠኛ በሚጠይቃት ጊዜ እንዲህ ብላ መልሳለች። እኔ ያኛውን 500 ሺህ ብር ያንን ሱቅ በመክሳይ ያንን ውድቀት በመውደቄ የዚህ ደረጃ ላይ ደረሱ ባለመማር ስለተማርኩት ደረጃ ላይ ደረሱ በማለት መልሳለች። እንዲሁም ደግሞ ወድቀን እንዳንቀር ውድቀት የአሸናፊነት መጀመሪያ ነው እንድንል ደግሞ እነዚህ 3 ነጥቦች መማር አለብን። የመጀመሪያ ከውድቀታችን መማር አለብን። ከዚህ ኢትዮጵያ ሊሆን ይችላል ነገራችንን አስበን ተስፋችንን አስበን ግን ከወደቅንበት መነሳት አለብን። እንዲሁም ደግሞ ከትናንሽ እቅዶች መነሳት አለብን። ትናንሽ ቀናት ነገር ደግሞ ስንቀጥል ትልቅ ሆኖ አንጀምርም፣ ከትንሽ ነው ነገር የሚጀምረው። ስለዚህ ከትንሽ ነገር የመጀመር አለብን ማለት ነው። ራስን ማመንና መጣር ራሳችንን አምነን ከጣርን ማይገኝ ነገር የለም። እንዲሁም ደግሞ የዛሬው መልዕክቴ መውደቅን ሳይሆን መፍራትን ነው።